ጀነራል አሰፋ ቸኮል ታውቀኛለህ እኮ ስሙን መጥራት የማልፈልገው እንደገል የለም በል ለምንድነው ለቀህ ማጠፋው አላልከኝም እኔ ሰረቅ ያለሁ እንዴ የሰረቀ ነው የሚጠፋው ለህዝቤኔ በግንባሬ እውነታን ሰርችለት ነው መሞተው አንተ ልቅ ሰራዊትን ስርዓት አሲዝ አታስደፍር ህዝቤን ቢያል ተከራከርኩም እንዴ ታቃለህ እኮ ይሄ ላሰፋ ቸኮል አድርሱልኝ እንተዋወቃለን ብርሃኑ ጆላ ልዑል መኮንን ሆቴል በሰሜኑ ጦርነት ጊዜ አስታጥቆን አገራችን እየተወረረ ነው መዘረፍ መታገል አለብን ስንለው 30 ከላሽ ለመስጠት እጁ እንዴ ተንቀጥቅጦ ነበር 30 ከላሽ የፈቀደልኝ ያማራ ህዝብ መታወቅ ያለበት 30 ከላሽ ታጥቆ ያማራ ህዝብ ይፈራ 500 ከላሽ ጠይቀን የተወሰኑ ብሬኖችና ስናይፐሮች ጠይቀን ያኔ አገርን ለማዳን እውነት መስሎና አብረን በተሰለፍንበት ጊዜ ለአማራ ማዳኛ ተብሎ የተሰጠነ 30 ከላሽ ያን 30 ከላሽ ሲሰጠን በጣም ባትኩሮት እየታየን ነበር ያኔ ነበር እየገባን የመጣው አማራ ከላሽ መታጠቅ ያስፈራን ማለት ነው ታዲያ አሁን ይሄን ብሬን ይሄን ስናይፐር ይሄን ሞርተር ዘመናዊ መሳሪያ እየታጠቀ አማራ በዚህ ነፃ ወጣለው ብለህ መፈራ ከሆነ እመነኝ ከዚህ በኋላ ለመቶ ዓመት አይደለምና ለ1000 ዓመት ብንታገል ማሸነፋት አንችልም ይሄን ትግል የምትፈራ አማራ ህዝብ ካለ መፍራትና መጠየፍ ፍራትን ነው መፍራትና መጠየፍ ኢለናው ያላመነበትን የሐሰት ምስክርነትን ነው የሐሰት ቃላትን ነው በዚህ ልክ እንድትረዳኝ ይፈልጋል ያማራ